ብሎኛል። እንዴት ደስ አለሽ? በእግዚአብሔር ኃይል እግዚአብሔር ከኔ ጋር ስለሆነ በጣም ደስ ብሎኛል። እና እግዚአብሔር ከኔ ጋር ነው። ምን ተብሎ ተጽፏል? በክርስቶስ ደስ ይበላችሁ ተብሎ ተጽፏል። እኔ በክርስቶስ ደስ ብሎኛል። እኔ በክርስቶስ ተረጋግቻለሁ። እኔ በእመቤቴ በጭንቅ አማላጇ በሚስጥረኛዬ በቃ ተረጋግቻለሁ። ገብርኤል ሰምቶኛል። እንባዬ ይዘ ክርስቶስ ፊት ቅረብ ብዬዋለሁ። ይዞ ቀርቧል። ነገ ደግሞ እንደሚሻል አውቃለሁ። ነገ ደግሞ የተሻለ ነገር እንደሚመጣ አውቃለሁ። እግዚአብሔርን አትፈትነኝ ያለው ፈተናው መቋቋምበትን አቅም ስጠኝ። ለሁሉም ሰው ላለ ይሄና እግዚአብሔር አቅም ሰጥቶኛል። እግዚአብሔር ብርታቱን ሰጥቶኛል። እግዚአብሔር መረጋጋቱን ሰጥቶኛል። እና ፌቨን በቃ አይዞሽ ለራስሽ ምናምን ብዬ በቃ በጣም ራሴን እያነቃቃው ነበርና የምርም እግዚአብሔር ሰጥቷል። እግዚአብሔር ይሰማል። እግዚአብሔር እንባን ያብሳል። እግዚአብሔር ያረጋጋል። እግዚአብሔር መልካም ነው። እግዚአብሔር ታላቅ ነው። እግዚአብሔር ይሰማል። የማይሰማ እንዳይመስላችሁ። እግዚአብሔር በጣም ይሰማል። እግዚአብሔር የእውነት ዳኛ ነው። ይዳኛል። ሁሉም የዘራውን ያጭራል። የጊዜ ጉዳይ ነው። ስለዚህ እንደውም ዲያቆን ሄኖክ እንዲህ ብሏል። በዚህ በታቦር ተራራ ላይ ይሄን በመናገር ደስ ይለኛል እና ሙሴ እግዚአብሔር ሞቶ የሚሆን አሳይቶታል። ስለዚህ እግዚአብሔር በቃ መቼም ይሁን አለቀ በተባለበት ሰዓት ላይ እግዚአብሔር ያኔ ይሰራል። ስለዚህ እግዚአብሔር መልካም ነው። እግዚአብሔር ታላቅ ነው። እኔን እንዳረጋጋው ሁሉም ሰው ያረጋጋል። ለኔ እግዚአብሔር ብርታት እንደሰጠ ለሁሉም ሰው ብርታት ይስጥ። ደግሞ አምናለሁ ይሄን ቪዲዮ ነገ ደግሞ ሌላ ነገር ሆኖልኝ የምፈልገው ተሳክቶልኝ አይገርም እንዲህ ብዬ ነበርኩ ለማለት ያብቃኝ። እግዚአብሔር መልካም ነው። እግዚአብሔር ታላቅ ነው።